መሳይ ሰው ግን ሶፊ በስቷል። በጣም የገረመኝ ነገር የኢትዮጵያ ንግድ ባንኩን አሰልጣኝ ብርሃኑ ግዛው ትናንት ገብቶ ነበር። በኋላም ስልክ ደውሎ እያወራኝ ነበርና እሺ የሚገርመኝ ነገር አለ። በጣም የሚያስገርመኝ ነገር እነዚህ እንደዚህ የሚያደርጉ ተጫዋቾች ከኔ በላይ ሃይማኖተኛ የለም ብሎ ነው የምትመለከታቸው። ታዲያ ደግሞ በጣም በሚገርም ሁኔታ በእግር ኳስ ችሎታቸው ደግሞ ጎበዝ ናቸው አለ ብዙዎቹ። ታዲያ እና በቃ ስነ ምግባር ያላቸው ምናምን ይመስለዋል አለና ግን ውስጡን ስታውቀው ውስጡ ላይ በጣም አስቸጋሪ ነው። በጣም የሚያስገርመው ነገር ሐዋሳ ላይ የሆነ አንድ ኬዝ እንገር ሐዋሳ ላይ አምና ፕሪሚየር ሊግ ወዛ ነበር የነበረው አይደል? ያ የተለያዩ ክለብ ተጫዋቾች ናቸው። እሺ እነዚህ ተጫዋቾች ሆቴል አላቸው፣ ሁሉ ነገር ተሟልቶላቸው ነው ሐዋሳ የሚቀመጡት ክለቦቹ። ኢትዮጵያ ንግድ ባንክም፣ መቻልም፣ ሐዋሳም ሁሉም ክለቦች ሁሉ ነገር አሟልቶ ነው የሚያስቀምጧቸው። መጥፎ ተግባር ለመፈጸም ሲሉ ቤት ተከራይተው 5 6 7 ሆኖ እስከ 10 ሆኖ ቤት ተከራይተው ይህንን ተግባር ለመፈጸም ከየኪሳቸው ገንዘብ አዋጥተው በየሰዓት እየተቀያየሩ እንደሚገቡ ጭምር በቃል